በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ እያልኩኝ የአብይ ጾም አምስተኛው ሳምንት ከባለፈው ዝግጅቴ የሚቀጥለውን ትምህርት ይዤላችሁ ቀርቤያለሁኝ። ቀጥታ ወደዛ እናልፋለን። አምስተኛው ሳምንት ደግሞ ደብረ ዘይት በመባል ይታወቃል። ደብረ ዘይት ማለት ደግሞ የወይራ ዛፍ ያለበት ተራራ ማለት ነው። የተራራው ከፍታ ደግሞ እስከ 75 ሜትር ድረስ ከፍታ አለው። የሚገኘው ደግሞ በኢየሩሳሌም በበስተ ምስራቅ በኩል የሚገኝ ተራራ ነው። በዚህን ቀን ጌታችን በደብረ ዘይት ተራራ ላይ ተቀምጦ ለደቀ መዛሙርቱ ሁለት ነገሮችን አስተምሯቸዋል። አንደኛው በግርማ መለኮቱ እንደሚመጣ፣ ሁለተኛው ደግሞ በዚህች ዕለት የዓለም ፍጻሜ ምን እንደምትመስል አስተምሮበታል። ስድስተኛው ሳምንት ደግሞ ገብርኄር በመባል ይታወቃል። ገብርኄር ማለት ደግሞ ቸር አገልጋይ ማለት ነው። በዚህን ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ የቅን አገልጋዮች መልካምነት ምሳሌ ማስተማሩ ይነገራል፣ ይታሰብበታል። ቅን አገልጋዮች የሚያገለግሉበት ጸጋ ለሰው ልጆች ሁሉ የሚሰጥ ወሃቤ ጸጋ አገልጋዮች ገብርኄር እያለ ዋጋ የሚሰጥ አምላክ መሆኑ ይታሰብበታል፣ ይነገርበታል። ሰባተኛው ሳምንት ኒቆዲሞስ በመባል ይታወቃል። ኒቆዲሞስ ደግሞ ስርዓተ ኦሪትን አዋቂና የእስራኤል መምህር የነበረ ሰው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ ባደረገው ታምር ልቡ የተሸነፈ ሰው ነው። ይህ ኒቆዲሞስ ከፈሪሳውያን መምህራቸው ኦሪትን አዋቂ ስለሆነ ደብቆ ሌሊት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ እግር ስር ቁጭ ብሎ ይማር የነበረ ሰው ነው። ኒቆዲሞስ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምረው ሁለት ነገሮችን ለኒቆዲሞስ አስተምሮታል። አንደኛው ስለ ምስጢረ ጥምቀት አስተምሮታል። ሁለተኛው ደግሞ ስለ ዳግም ልደት፣ ዳግመኛ የሰው ልጅ ከውሃና ከመንፈስ ቅዱስ ካልተወለደ በቀር የእግዚአብሔር መንግሥት ሊወርስ አይችልም እያለ ያስተማረው ሰው ነው። በመንፈቀ ሌሊት ለረቢ። ስምንተኛው ሳምንት ደግሞ ሆሳዕና በመባል ይታወቃል። ሆሳዕና ማለት ደግሞ አሁን አድን ማለት ነው። በዚህን ዕለት መሲህ ክርስቶስ ወደ ኢየሩሳሌም የገባበት ቀን ነው። በማቴዎስ ወንጌል ምዕራፍ 21 ከቁጥር 5 እስከ 9 ድረስ እንዲህ ብሎ ተጽፏል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢዩ የተነገረው ይፈጸም ዘንድ ይህ ሆነ። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጭላይቱን አመጡለት፣ ልብሳቸውንም በእርሷ ላይ ጫኑ፣ ተቀመጠባቸውም። ከሕዝቡም እጅግ ብዙ ልብሳቸውን በመንገድ ላይ አነጠፉ። ሌሎች ከዛፍ ጫፍ እየቆረጡ በመንገድ ላይ ያነጥፉ ነበር። የሚቀድሙትም ሕዝብ የሚከተሉትም ሁሉ ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮሁ ነበር። ቅዱስ ያሬድ የሰየማቸው የአብይ ጾም 8ቱ ሳምንታት እነዚህን ይመስሉ ነበረ። ውድ የእግዚአብሔር ቤተሰቦች፣ ቤተሰብ ያልሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ እንድትሆኑን በአክብሮት እጋብዛችኋለሁ። የዛሬው ቪዲዮአችን ይህን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ወስብሐት ለእግዚአብሔር።